ያው ብዙ ነገር የልጆቹን እድሜ ልናገር ወይስ የፈለግሽው? እሺ ከኔ ልጅ እኩል አለ። የ2 ዓመት የሚባሉ አሉ። የ8 ዓመት የሚባል አለ። ብቻ ብዙ ናቸው። ገና እየመጡም ነው ማለት እነዚህ የታወቁት ናቸው። አሁን ላይ አለን እያሉ የሚመጡ አሉ። በማህበራዊ ሚዲያዎች ላይ እንግዲህ ያንቺን የሱን ፎቶ አድርገው ለቀው አይቻለሁ፣ ልከውልኛል ሰዎች እና ያንቺ ከዚህ ፕሮግራም ላይ የነበረሽን ከዛ ደግሞ ከሱ ጋር የተነሳችኋቸው ፎቶዎች እሱን አድርገው ለቀው አይቻለሁኝ እና ምን ተሰማሽ? እንደው ማለት በቃ ልብሽ ምን አሰበ? አሁን ይሄ አስደንጋጭ ነገር ነው። ማናችንም በፍቅር ህይወታችን ላይ እንዲገጥመን የማንፈልገው ነገር ነውና ተስፋ አድርገሽ በቃ ይቀየራል፣ ልጁን ያግዛል፣ ከኔም ጋር አብረን እንኖራለን በፍቅር ብለሽ አስበሽ በድንገት ግን እንደዚህ አይነት ነገሮችን ስትሰሚ እንዴት ተቀበልሽው? እስኪ ይሄን ንገሪ። ማለት ከባድ ነው። እዚህ ጋር መገለጽ የሚችል ነገር ራሱ አይደለም። ያው በሰዓቱ ብዙ ስሜቶች ተሰምተውኝ ነበረ። ግን ያው ቀስ በቀስ ተረጋጋሁኝ። ቤተሰብ ካጠገቤ ስለነበረ ያው ያልፋል። እሺ ተረጋጋ። አንቺ ገና በጣም ትንሽ ልጅ ነሽ። በነገራችን ላይ በጣም ብዙ ተስፋ ያለሽ አይ ነው። በጣም ህመም አለው። ኤክስፔክት ያደረግነው ነገር የጠበቅነው ነገር ሳይሆን ሲቀር ህመም አለው። ግን መጠንከር ደግሞ ወሳኙ ነገር ነው አይደል? ከባድም ቢሆን ማለት ነው። ግን ከባለሙያ ጋር ትቆያለሽ። እዚህ የስነ ልቦና ባለሙያዎች ስላሉ በደንብ የሚያግዙሽ ልጆች አሉ። እሺ፣ እስካሁን በሰማሽው ስንት ልጆች አሉት ማለት ነው? እዚህ 5 አይ ቲንክ 5 ወይ 6 አንድ ጥያቄ ጠይቄሽ ነበር ካስታውሽ፣ እዚህ በነበረን ቆይታ አይደል? ከአንቺ ጋር በነበረኝ ቆይታ ምን ያህል ታውቂያለሽ? አውርተሽዋል ወይ ማለት ሌሎች ግንኙነቶች የሉትም ወይ ብዬሽ ነበረ አይደለ? ምን ብሎሽ ነበር? ማለት ስለምን? ከሌሎች ሴቶች ጋር ስለነበረው ግንኙነት ባለፈ ታሪኩ ሊሆን ይችላል ወይ አሁን ላይ ባለው? ያ ከረጅም ጊዜ በፊት ፍቅረኛ እንደነበረውና እንደተጎዳ ነው ለኔ ነገረኝ። እና ያው ትልቅ ልጅ እንዳለው በቃ ከዛ ውጪ ሌላ ነገር አልነገረኝም። ጠይቄዋለሁ ለምን እስካሁን ብዬው ነበር። ያው ግን እንግዲህ እግዚአብሔር አንቺን ማለት ያ እንደዛ ነበር ያለኝ። ቤተሰቦች ምን አሉ? እህቶች ምን አሉ? ይሄን አዲስ ነገር ሲሰሙ? ከባድ ነው በጣም። ማንም አይጠብቀውም። ልጁን ላይረዳ ይችላል ምናምን፣ ያው ከኔ ጋርም ሊጣላ ይችላል። ያው በሪሌሽንሺፕ ውስጥ ሊያጋጥም ይችላል እንደዚህ አይነት ነገር። ግን ማለት ኢቭን ስናየው ፎቶን ምናምን እውነት ይሄ ሰውዬ ነው እንደዚህ ያደረገው? እውነት ከዚህ ሰው ይሄን ሰውዬ ነበረ የልጅ አባት ብዬ አብሬው የተወሰነ ጊዜ የሚሆን በአንድ ጣራ ስር ቆይተናል። እና በጭራሽ እሱ አይመስለኝም አሁን ላይ። ፎቶዎች ተላኩልሽ? የምን ፎቶች? የሱ ሌሎች ግንኙነቶች ውስጥ እንዳለ ወይ እንደዚህ አይነት ነገሮች? አይ ወይስ በስልክ ብቻ ነው የተነገረሽ? በስልክ ብቻ ማለት እንትን ማለት አይፈልጉም፣ ግልጽ ማድረግ አይፈልጉም በዛ ደረጃ። አመንሽ? አዎ አምኛለሁ። በምን ማረጋገጫነት አመንሽ? እንግዲህ የታሪኩ ባለቤት አንቺ ስለሆንሽ ነው ጥያቄ የማቀርብልሽ። ያው ኢቭን የሰፈር ልጆች ናቸው እነዛ ልጆች በደንብ የሚያውቁት። እና አንድ ነገር 2 ሰው 3 ሰው ብቻ ቢነግርህ በቃ እነዛ ሰዎች ወይ ተነጋግረው ነው ትላለህ።
የሚነገረኝ ግን ከሀገር ውስጥም ከውጭም ነው እና ከብዙ ሰዎች ሲሆን ታሪኩ ተመሳሳይ ሲሆን እነዛ ሰዎች ስለሱ የሚያውቁት ነገር በሰዓቱ እኔን ይለኝ የነበረውን ነገር እነሱንም ይላቸው ስለነበረ ያ አምኛለሁ። እንግዲህ ከዛ ስሜት እየወጣሽ ነው። በጣም ከባድ ህመም ነበርና አሁን እሱን ስታስቢው ምንድን ነው ለአይምሮሽ የሚመጣው? ምንም በቃ ልጄን ማሳደግ፣ ልጄን ጥሩ አድርጌ ማሳደግ። ያን ክስ ምናምን ያ አትሊስት ቻይልድ ሰፖርት እንዲያደርግ እንደዛ ቢሆን ደስ ይለኛል። ካልሆነም ደግሞ ያው አሁንም ትወጂዋለሽ? ታፈቅሪዋለሽ? አይ በጭራሽ። የልጅ አባት በመሆኑ አዝናለሁ በጣም። እንግዲህ ምናልባት እንደዚህ አይነት ግንኙነቶች ውስጥ እንግዲህ የሚፈጠሩ እንደዚህ አይነት ነገሮች አሁን እንግዲህ ለልጆች ምን እየተባለ ነው የሚያድጉት? እኔ